ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ በዚህ ቪዲዮ የፌስቡክ አካውንታችሁን ፓስወርድ ረስታችሁ ከሆነ እንዴት አድርጋችሁ በቀላሉ ሪከቨር ማድረግ እንደምትችሉ ኦር ማግኘት እንደምትችሉ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መጀመሪያው ቴክስት ፊልድ ላይ ኢሜል አድራሻችሁን ኦር ስልክ ቁጥራችሁን በመጠቀም በቀላሉ የረሳችሁትን የፌስቡክ አካውንት ፓስወርድ ማግኘት ትችላላችሁ። ስለዚህ እዚህ ጋር ለእናንተ የሚመቸውን የሪከቨሪ ሜተድ ትመርጣላችሁ። በኢሜል ከፈለጋችሁ ኢሜል አድራሻችሁን ታስገባላችሁ፣ በስልክ ቁጥር ከፈለጋችሁ ስልክ ቁጥራችሁን ታስገባላችሁ። ስለዚህ አሁን ሪከቨር ማድረግ የፈለኩት በኢሜል አድሬስ ስለሆነ የኢሜል አድራሻዬን አስገባለሁኝ። ኢሜላችሁን ወይም ስልክ ቁጥራችሁን ካስገባችሁ ቀጥታ ፎርጌት በተን ላይ አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ስታደርጉት እዚህ ጋር ኢሜል ወይም ስልክ ቁጥር ይጠይቃችኋል። ኢሜል አድራሻ ካስገባችሁ ኢሜል ታስገባላችሁ። ስልክ ቁጥር ካስገባችሁ እዚህ ጋር ስልክ ቁጥራችሁን ታስገባላችሁ። እኔ ኢሜል አድሬስን ስላስገባሁት በድጋሚ እዚህ ጋር ኢሜል አድራሻዬን አስገባለሁኝ። ከዛ ኮንቲኒው በተን ላይ አንዴ ክሊክ ታደርጋላችሁ። ክሊክ ስታደርጉት ኤስኤምኤስ ስልክ ቁጥር ካስገባችሁ ኤስኤምኤስ ይደርሳችኋል። ኢሜል ካስገባችሁ ኢሜል ይደርሳችኋል። ኮንቲኒው እናደርጋለን። እዚህ ጋር ኮንቲኒው ትመርጣላችሁ። ኢሜል ካስገባችሁ ኢሜላችሁ ላይ ገፍታችሁ ኮድ ቼክ ታደርጋላችሁ። ስልክ ቁጥር ካስገባችሁ ኤስኤምኤሱን በኤስኤምኤስ ላይ የገባውን ኮድ ታስገባላችሁ። ኮዱን ካስገባችሁ በኋላ በድጋሚ ኮንቲኒው ትላላችሁ። ኮንቲኒው ስታደርጉት እዚህ ጋር አዲስ ፓስወርድ አስገቡ ይላችኋል። አዲስ ፓስወርድ ታስገባላችሁ። አፐር ኬስ፣ ላወር ኬስ፣ ስፔሻል ካራክተር በመጠቀም ስትሮንግ ፓስወርድ ማስገባት ይኖርባችኋል። የምታስገቡት ፊደል ኦር ቁጥር እስከ 6 እና ከዛ በላይ መሆን አለበት። ዘን ኮንቲኒው እናደርጋለን። እንደምትመለከቱት ሰክሰስፉሊ ፌስቡክ አካውንት ላይ ሎጊን አድርጌያለሁ። በዚህ መንገድ በቀላሉ የረሳችሁትን የፌስቡክ አካውንት ሪከቨር ማድረግ ትችላላችሁ።